ድራማውን የግድ መቀጠል አለብን። የቱን ድራማ? የባልና የሚስቱን ነው። ናቅ ማለት አሁን ነው። ቆይ የዛኔ ለእናትሽ ብለን ነበር። አሁን ደግሞ ምን ተፈጠረ? ይኸውልህ ስማኝ፣ እማዬ ተመልሳ መጣለች። በዛ ላይ ደግሞ አንተን ካላገኘው ብላ ጉሮሮዬ ላይ ቆማለች። ምን ግደኝ አላደርገውም። ከአፍላ ፍቅር ድራማ ላይ ታይተው የጠፉ ምርጥ ገጸ ባህሪያት አንደኛ ጊልያድ። አርቀማሽን ትመርሻለሽ ማደየናሽ አሸምጥጭኛ አረላሽ ምን አሸመተጠኝ። ለማንኛውም ፒስ ነሽ። ዘልቀሽ ገብተሽ ተረለቃቅሽብኝ እንጂ ፒስ ነበር። በቃ ልመርሽ ሳላፈነደው ምንሽ ካፈነዶት በኋላ ደረት መገልበጥ ጨራ መቅሏት ግን ያስኬድ ፋራረቅ ይመቸራልሽ። በቃ አፈነዶት እኔለ ገብተሽልኝ ምግብ ራሱ አይነ ከዞረ ቆይቷል። መላቤ ነው ዝማልሽ ባንዴ አስጨነቀኝ ላስብበት። ኤማ ግድ ይላል ግን አፍጥኝሽ። ጊልያድ በአፍላ ፍቅር ድራማ ውስጥ እጅግ ተወዳጅ ከሆኑት ገጸ ባህሪያት አንዱ ነበር። ገጸ ባህሪው የብሩክ ፍቅረኛ የሆነችዋን ሃናን በማፍቀርና ከብሩክ ጋር እሰጥ አገባ ውስጥ በመግባት ፊልሙን ባለጥሩ ሴራ ያደረገ ምርጥ ገጸ ባህሪ ነበር። ጊልያድ ከሃና ጋር የጦፈ ፍቅር የነበራቸው ቢሆንም ቅሉ በብሩክ ይቀደም ነበርና ከብዙ ፍትጃና ልፋት በኋላ ከሃና ጋር የተለያዩ መሆኑ የታወቀ ነው። ጊልያድ ከአፍላ ፍቅር የተሸኘበት አጋጣሚ ከሃና ጋር የነበራቸውን ፍቅር ከማቋረጥም በተጨማሪ የእናቱን መታመም ስለሰማ ወደ ትውልድ ሀገሩ ወደ ድሬዳዋ እንዲሄድ በማድረግ ነበር። ይህን ገጸ ባህሪን ይጫወትልን ተዋኒ ከ170,000 በላይ የቲክቶክ ተከታይ ያለውና በተለያዩ ፊልሞች ላይ የምናውቀው መልከ መልካሙ ጁኒየር ነው። እሺ ፊቴስ ፊት ምንድን ዘናድል እንደማየው ምን ሆነ? ከየት ስጋ ቤት ነው የገዛው? እባክህ አጥንት በዝቶበታል። የጊልያድ ገጸ ባህሪ ተመልሶ ወደ አፍላ ፍቅር ይምጣ አይምጣ የታወቀ ነገር ባይኖርም አሁን ባለው የፊልሙ ትልም ሂደት መሰረት ግን ጊልያድ ይመለሳል የሚል ግምት ማስቀመጥ እንችላለን። ለግምት ምክንያታችን ደግሞ ብሩክ ለእናቱ ኩላሊቷን የሰጠችዋን ሌላኛዋን ፍቅረኛውን ፊዮሪን ይቀርብና ሃናን ይርቃታል። ሃናም በምትኩ ሌላኛውን የቀድሞውን ፍቅረኛዋን ጊልያድን ወደ ህይወቷ ትመልሳለች የሚል ነው። ሁለተኛ ለማ ዞዊና ወይዘሮ አሰለፍ የዞዊ እናት ስትሆን ለማ ደግሞ የዞዊ ባል ነበር። የለማ ኮሜዲያዊ ንግግር፣ የወይዘሮ አሰለፍ ቆጣ ያለ ባህሪ፣ በመካከላቸውም የነበረው አለመግባባት ከሚናገሩት ቃል ጋር ተደምሮ ተወዳጅና ተናፋቂ ገጸ ባህሪዎች አድርጓቸዋል። ወይኔ አሰለፍ ቁማር ነው የተበላሁት። ቁማር አንቺን የመሰለ ልጅ ወልጄ አሳድጌ መከራይቼ እግዚአብሔር ሰጠኝ አሳደግኩኝ። ስንቱ ባለ ሀብት ታውቂያለሽ? ያ ማነትስ ባለ ቱጃሩ፣ ያ ኢንቨስተሩ፣ ያ ተውጭ የመጣው ዲያስፖራ ስንቱ ሲለምንሽ አልፈለገም እያልሽ ተጣምሽ ይሄ መናጢ ድሃ ላይ ወድቀሽ እኔንም ይኸው ድህነት ላይ ልትጤ ምን እንዳስነካሽ አላውቅም። የማንም ውርጋጥ መጫወቻ ሆንሽ። እማዬ ግን ቆይ ይሄ ልጅ ላይ ድሮ ትተዋወቃላችሁ እንዴ? አንቺ ብልሽ ደግሞ እኔን ተሱ ጋር ታጣሽ። እኔ ነኝ ከዚህ ተመናጢ ጋር ግንኙነት የሚኖረኝ? አባትሽ የት ሄዶ ነው ተሱ ጋራ ከዚህ ድሃ ጋራ? እኔ ድሃ እንደማልወድ ታውቂያለሽ። አታሰድጊ። ደግሞ ከዚህ በላይ ምን ያድርግሽ? አይንሽ እያየ አይደለም እንዴ ተዛሽ ተውጭ ውርጋጥ ጋር ቁጭ ብሎ በበዓል በተቀሻ እያለ ውጭ እንገናኝ እዛ እያለ ሲጠቃቀስ የነበረው ምን ይሁን ከዚህ በላይ? ቆይ አሁን ለሞኑ የታባቱ ሄዶ ነው? ስራ ሄዷል። አዎ ምን ያድርግ? ጅላንፎ ሚስት አግብቷል። አንቺ እዚህ ጉልት ብለሽለታል። አንቺ እዚህ ቁጭ ብለሻል። ይሄን ከዛች ከወስላታ ጋራ በሸነና እያለልሽ ነው። እኔም የዛን ቀን አይነ ውሃው ስላላማረኝ ነው ድንገት የተከሰትኩበት። አዎ አሁን የት ነው ያለው እኮ? አንቺን እዚህ ጎልቶ እሱ ይዝናናል፣ ይደሰታል። ምን ያርግ? ኧረ እማዬ አትሊስት ድምጽሽን ቀንሺ። ሰው ያለበት ቦታ እኮ ነው ያለነው። ኧረ ተይ በእግዚአብሔር። ለማን አባቱ ብዬ ነው ድምጼን የምቀንሰውን? ያሰለፍ እናገራለሁ፣ አቅራራለሁ፣ እጮሃለሁ። ስፈልግ በቤዝ ስፈልግ በሊድ ድምጽ ወርጄ ከፍ እያልኩኝ እናገራለሁ። አዎ ዕውቀት ያለኝ ሰው ነኝ። እንዴ ማን አባቱን ይድለው ብዬ ነው የምቀንሰው? ቤተክርስቲያን የገባው መሰለሽ እንዴ? የመናገር መብቴንም አታፍኝኝ። አሃ በመብቴም አትምጪ፣ እናገራለሁ። ዛሬማ በግራ ጎንሽ ነው የተነሳሽ። እኔ በቀኝ የተነሳው ሰው ይታዘበናል። ዝም በይ እኮ ነው ያልኩሽ። እኔ ይታዘባ
ለምን አይታዘብም? እኔን አሰለፍ ምኑን ይታዘበኛል? አታረሳሽኝ። ይሄኔ ያ ወስላታ ባልሽ ከዛች ወስላታ ጋራ አሸሼ ገዳሜ እያለልሽ ዓለሙን እየቀጨነ። አዎ እማዬ ስነ ስርዓት ያዥ። ቅመሟ ጓደኛዬ ደግሞ አንቺ እንደምታስቢያት አይነት ሰው አይደለች። ምን አልሽ አንቺ? አንቺ አንጎልፋቱ፣ አንቺ ቀዘቀዘ ውሃ፣ አንቺ ቆምሬሳ ሞተሩን ሸጦ አረብ ሀገር ሲልካት አንቺ የት ነበርሽ? የታባሽ ነበርሽ? የማንን ጎፈሬ ታበጥሪ ነበር? እማ ቆይ ምን አድርጊ ነው የምትይኝ? የበዓል ቀን በዓሉን በሰላም እንዳናከብር እንደዛ በጥብጠሽ ቅመሟንም አባረርሻት። እኔ ስለምጃለሁ ችግር የለው። አንቺን ከፍ ዘፋኙ አንቺም 00 ምጣድሽም 0 አለ። አንቺማ በዚህ አይነት እኮ ያይና አይን እያልሽ እየዘፈንሽ ጫጉላ ቤት ታስገቢያቸዋለሽ። ኧረ እማዬ እስቲ ትንሽ ተረጋግተሽ እንኳን ለማሰብ ሞክሪ። ለማ እኮ አንቺ እንደምታስቢው አይነት ሰው አይደለም። ቅመሟም ደግሞ በጣም የዋህ ልጅ ናት። ስለማታውቂያት ነው የእውነት። ይኸውልሽ በግም ሲፈዝን የታረደው በዚህ ደግሞ በተክሏ ዘመን በግ መሆን ለመታረድ ነው። አዎ ንቂ። ለነገሩ አትንቂም አንቺ። እማዬ ግን እሺ ምን አድርጊ ነው የምትይኝ? ቆይ እኔ ምን ባደርግልሽ ነው ደስተኛ የምትሆኚ? ምን ልሁንሽ? እንዴት ልሁንልሽ? ምን ልሁንልሽ? እንዳርጋው ገዳሶ ባናትሽ ተተከኝ። አንቺ ስንቴ ልንገርሽ? አሁን አታረሳሽኝ። ያንን ለማ በገባ የሆነ ባልሽን ከየትም ቦታ ያለበት ውሰጂኝና ሄጄ ላናግረው። አንቺ ከመወስድሽ ደውዬለት ቢመጣ ይሻላል። ምንም ይሁን ብቻ ይምጣና ላናግረው። እሺ ደውል። ምፈራው እንዳይመስልሽ ልደውል። አሃ ባልተገኝቶ ደብቀሽ ልታወሪ። አይ ሌቦ ይኸውልሽ ታለ ሰፈሩ አይመጣች ዝም ባቃለው። አንቺ ቤት በድብቅ ሹሹሹ ብለሽ እኔ መምጫ ሳንቲም አጥቶ ልትልኪለት ነው። ወራዳ ጓደኞችሽ የሀብት ማማለቁ ጭሯል። አንቺ ገና ለባልሽ የመምጫ ትልኪያለሽ ወይ? ግን እንደው ምን አደረኩ? ምን ነው ፈጣሪ? ሄሎ ዞዊና፣ ስማ ደግሞ ድራማውን የግድ መቀጠል አለብን። የቱን ድራማ? የባልና የሚስቱን ነው። ነቅ ማለት አሁን ነው። ቆይ የዛኔ ለእናትሽ ብለን ነበር። አሁን ደግሞ ምን ተፈጠረ? ይኸውልህ ስማኝ፣ እማዬ ተመልሳ መጣለች። በዛ ላይ ደግሞ አንተን ካላገኘው ብላ ጉሮሮዬ ላይ ቆማለች። ምን ግደኝ አላደርገውም። ኧረ ለማ በእናትህ አታዋርደኝ። የማይሆነው በዚህ ኑሮ ያቃጠለኝ ሴት ጭራሽ አንቺን እናት አገኛት። ከዚህማ ሲኦል ብገባ ይቀለኛል። የምትወደኝ ከሆነ ነው፣ እምቢ ካልክም ምርጫ ያንተ ነው። ኧረ ዞ በባለት ምን እንደተፈጠረ እያወቅሽ በቃ የእናትሽ ኮከብ አልወደደኝም። ቆይ ግን ለእኔ ስትል ዋጋ ብትከፍል ምን አለበት? እሺ የት ልምጣ? ስማኝ እዛ ሁሌ የምንቀመጥበት ቦታ ነው ያለነው፣ እዛ ነው። እሺ ቆይ ለምን ስትመለሱ ቤት አልመጣም? እንደሱማ አይሆንም። ጭራሽ ቤት ከገባህማ አትለቅም። አሁንስ እንደሚለቁኝ በምን እርግጠኛ ነሽ? አላቅም፣ ብቻ ግን ይሻላል ብዬ ያሰብኩት ነው ነገርኩ። እኔ እንጃ፣ እኔ ራሴ ግራ ገባኝ። ና እሺ ግን ምን አለሽ? አልጨረሰም? በመሀል ደወልሽበት አቋረጥሽው? ምንድን ነው? ደውያልሽኝ? ምን አለሽ? አልጨረሰም ጉዳዩን እዛች ተወርገጥ ጋር በመሀል ደወልሽበት አቋረጥሽው? ምንድን ነው? ደውያልሽኝ? ደወልኩለት እንዴ። እና ምን ያስፈልግሻል እኮ? ምን ላይ ስራ ላይ ነው ብለሽኛል። ስራ ላይ ነው፣ እዚሁ አካባቢ ነው ያለሁት። እመጣለሁ ብሏል። እስከዛ አንድ ጓደኛዬ ቤት ደርሰን እመጣለሁ። ያችን ነው ደግሞ ልሽኝ። እስከዛ ነው ጊዜ ሰጠሽ? እኔ እኮ ይገባኛል። ሲስተም አውቃለሁ እኮ እኔ የእድሜ የሚሄዳት ምንድነው ያልተፈጠረ ነገር የምትፈጥሪው? በቃ ነው አንቺ አይገባሽማ። የለም እኮ ምንም ነገር የለም እንዴ። ኧረ እማዬ ታይ ግን ታይ አጃጅሎሽ። እሺ አሁን ተነሽ እንሂድበት ቦታ። የት ነው የምንሄደው? አንድ ጓደኛዬ ቤት ደርሰን እንመጣለን። እኔ ፀሐይ አስበልጥሽ አታንከራች።
ያንከራተትሽኝ ይበቃኛል። አሁን መኖሯን አረጋግጠሽ ነው የሚሄደው። ንቅንቅ አይደለም ከዚህ። አንቺ ግን ትለያለሽ፣ ታውቂያለሽ። ልዩ ዛሬ መስገን ድንቅ ድንቅ። ኧረ ደውልላታለሁ፣ ችግር የለውም። እንኳን ያነሳሽ አዋርዱ ላይ ገባሻል። ይሄንን ተደብቀሽ ነው እንደምታወሪው? እና እኮ ሚስጥር አደረግሽው። እነዚህ ሶስቱ ገጽ ባህሪያት በአፍላ ፍቅር ድራማ ውስጥ መፍትሄ ሳያገኙ ወይም ሳይሰናበቱ ከእይታ የራቁ ገጽ ባህሪያት ናቸው። እነዚህ ገጽ ባህሪያት ተመልሰው ይምጡ ወይም እንዲሁ የውሃ ሽታ ሆነው ይቅሩ የሚታወቅ ነገር ባይኖርም ቢመለሱ የድራማውን ውበት የበለጠ እንደሚያጎሉት ግን ምልከታዬን ማስቀመጥ እፈልጋለሁ። ሶስተኛ ቦቸራ። ቦቸራ በአፍላ ፍቅር ድራማ ውስጥ ካሉ ደማቅ ገጸ ባህሪያት ውስጥ ቀዳሚውን ስፍራ የሚይዝ ገጸ ባህሪ ነው። ቦቸራ በፊልሙ ላይ ጉዞውን የጀመረው የጎዳና ተዳዳሪ ሆኖ ከነሚኪ ጋር በመገናኘትና ጓደኝነትን በመፍጠር ሲሆን ሄርሜላን አፍቅሮ ብዙ ነገር እንደሆነ እናስታውሳለን። ሄርሜላ ፍቅሩን አልቀበልም ብላ ብዙ ያስቸገረችው ቦቸራ የኋላ ኋላ ከነሚኪ ትምህርት ቤት የሻይ መስተንግዶ ሰራተኛ ሆኖ የገባ መሆኑን ሁላችንም እናስታውሳለን። ታዲያ በዚህ ሂደት ነበር ከሄርሜላ በተጨማሪ ሌላ ልቡ ውስጥ ልትገባ የቻለች ሴት የገጠመችው። ይህችም የትምህርት ቤቱ ዳይሬክተር ልጅ የሆነችዋ ሄቨን ነች። ከሄቨን ጋር በነበራቸው ጥሩ ቅርርብና ጓደኝነት ተነሳስታ ሄርሜላን ፍቅሯ ያገረሽባታል። በዚህ የተነሳ ቦቸራን ከሄቨን ለማራቅ ስትል ብዙ ወጥመዶችን እያጠመደች ሄርሜላም ሄቨንን እና ቦቸራን ብዙ እንዳስቸገረቻቸው የታወቀ ነው። እንዲህ ይልና ቦቸራ ሞታለች የተባለችቱ ታላቅ እህቱ ከብዙ መረሳሳትና መነፋፈቅ በኋላ ያገኛትና ሁሉንም ነገር ትቶ ከእህቱ ጋር ወደ ትውልድ ቀዬው ወደ ገጠር ይሄዳል። በዚህ ሂደት ነበር ተወዳጁ ቦቸራ ከድራማው እይታ የራቀው። ይህን ገጸ ባህሪ የሚጫወትልን ወጣቱና ተወዳጁ ጥበቡ ሲሆን በአሁኑ ሰዓት በተለያዩ ረጃጅምና አጫጭር ፊልሞች ላይ እየተሳተፈ ተወዳጅነትን ያተረፈ በቲክቶክ ገጹም ወደ 1 ሚሊዮን የሚጠጋ ፎሎወርን ያገኘ ምርጥ ወጣት ነው። የቦቸራ ገጸ ባህሪ በዚህ መልኩ ከእይታ ይራቅ እንጂ ከፊልሙ ሙሉ በሙሉ አልተሸኘምና ይመለሳልና ፊልሙንም የበለጠ ያደምቀዋል የሚል እምነት አለን። ሌሎች ከአፍላ ፍቅር ድራማ የጠፉ ገጸ ባህሪያትን በቀጣይ የምንቀጥልላችሁ ይሆናል። አቤል ማን ነው? አፈቅርሃለሁ። እኔ